አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላችሁ እንዴት ነን? እንግዲህ ብሎክ በመዳም ኩሽና የጠዋት ቁርሴ ነው። ያው በቃ ቁርሴ ነው ማለት እና ውዶቼ ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እናንተ ምንም አትከፍሉበትም ወይም አትከስሩበትም፣ ለእኔ ግን ይጠቅመኛል ማለት ነው ውዶቼ። ይህን ቪዲዮ ስንት ሪከርድ አድርጌ ስንት እንደጠፋሁት በነግራችሁ ማለት ነው። በጣም የሚያደግመው ምክንያቱም ከመፍራት አንጻር የመጀመሪያ ስለሆነ በጣም እየፈራ ነው ማለት ነው ውዶቼ። እና ይዞች በርቺ፣ ጀግን፣ ወደፊት ጠንክሪ የምትሉኝ ላይክና ሼር ሰብስክራይብ በማድረግ አበረታቱ ማለት ነው ውዶች። እነዚህ ጋር እንግዲህ እንቁላል እየሰራሁ ነው፣ ቁርሴ ማለት ነው። በመሰረቱ ጠዋት ላይ ቁርስ ቶሎ አልበላም፣ ከስራ በኋላ ነው ቁርስ የምበላው እና ውዶች ቁርሴን እየሰራሁ ነው። ስጋ፣ ቲማቲም እና ሽንኩርትን ጭምር ያደረኩት ይመስላል። ካሜራ ያው እያጠፋሁኝ ምናምን እንደዛ ስለሆነ ነው ያፈጣጠነው ማለት ነው እና ቁርስ ሊበላ ነው። ስጋ ዳቦዬን አሞቂያለሁ። ይህን ሁሉ ነው እንደምትበይው እንዳትሉኝ፣ ያው እንግዲህ ቁርስ በጣም ነው 7 ሰዓት ሆኗል ማለት ነው። እና የኔ ወዳጅ እንግዲህ ኢንሻአላህ በተለየ ቪዲዮ በጥሩ ቪዲዮ ወደፊት እመጣለሁ። ለጊዜው እንግዲህ ዛሬ እስቲ መጀመሪያ ስለሆነ እስኪ በዚህ ላይ ያወጣኛል ያወጣኝም መቀባበላቸው እንዴት ነው? ተቀባይነት አለኝ የለኝም ከሰዎች ዘንድ ብዬ ነው ማለት ነው። ስጋ ሻይን እያፈላሁ ነው። በመሰረቱን ይሄ ሊፍቶን የሚባል ሻይ አልወደውም። ኢትዮጵያ ሻይ እንዳይደለም ጣዕሙ ማን እንዳገር ስጋ እንቁላል ሲደረጉበት በጣም የሚጣፍጠው ሞክሩት ማለት ነው። እና ውዶች ስጋ ቁርስ ደርሷል። ቁርስ እንብላ ማለት ነው። እዚጋ ደግሞ ማንኪያ አላቂያ ነው የሚባለው እና ማሻአላ እንቁላል በምታምር ትደርሳለች ማለት ነው ውዶች። ባይጠቅማችሁም ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አትጎዱበትም ማለት ነው ውዴ። ዛሬው ላይ ይሄን ይመስላል። ከተመቻችሁ ላይክ አድርጉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።